ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተመልካቾች ዛሬ የምንወስዳችሁ በአፍሪካ ውስጥ በወርቅ ሀብቷ የምትታወቅ በኮኮዋ ምርቷ የዓለም ቸኮሌት ኢንዱስትሪን የምትደግፍና በብዙዎች ዘንድ ከአፍሪካ በጣም የተረጋጉ ሀገሮች አንዷ ተብላ ወደምትጠራው በየዓመቱ በሺዎች የሚቆጠሩ የውጭ ዜጎችን ወደምትስበው ዘመናዊት በሆነችው ዋና ከተማዋ የምትታወቅ እያደገ ያለው ኢኮኖሚያውና የንግድ ዕድሎቿ ብዙዎችን ወደሚያስደንቀው ምዕራብ አፍሪካዊቱ ሀገር ጋና ነው። ለመሆኑ ኑሮ በጋና ምን ይመስላል? ኢትዮጵያ ሆኖ በዚች ሀገር መኖርስ እንዴት ያለ ነው? የአክራ ኑሮ ከአዲስ አበባ ጋር ሲነጻጸር ምን ይመስላል? ስራ ማግኘትስ ቀላል ነው ወይ? የኑሮ ወጪውስ እንዴት ነው? በጋና የሚኖሩ ኢትዮጵያውያን ምን አይነት ህይወት ይኖራሉ? እያልንና በዛሬው ቪዲዮ ይህንን ጥያቄ እየመለስን በአጠቃላይ ኑሮ በጋና ምን እንደሚመስል በሰፊው እንቃኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ጋና በምዕራብ አፍሪካ የምትገኝ ሀገር ስትሆን ከ35 ሚሊዮን በላይ ህዝብ አላት። ዋና ከተማ ደግሞ አክራ ሲሆን የሀገሪቱ የንግድ የፋይናንስና የመንግስት ማዕከል ናት። ጋናን ከብዙ የአፍሪካ ሀገሮች የሚለያት አንዱ ነገር የፖለቲካ መረጋጋቷ ነው። ለብዙ ዓመታት ሰላማዊ ስልጣን ሽግግር በማድረግ ትታወቃለች። ይህም ብዙ የውጭ ባለሀብቶችንና ድርጅቶችን ወደ ሀገሪቱ እንዲገቡ አድርጓል። በተጨማሪም ጋና በወርቅ ምርት በአፍሪካ ከሚመሩ ሀገሮች አንዷ ናት። በኮኮዋ ምርትም በዓለም ላይ ከፍተኛ ደረጃ ላይ ትገኛለች። ስለዚህ ብዙ ሰዎች ጋናን የምዕራብ አፍሪካ የንግድ መግቢያ በር ብለው ይጠሯታል። የጋና ዋና ከተማ አክራ ዘመናዊ ህንፃዎች፣ ትላልቅ የገበያ ማዕከላት፣ የባህር ዳርቻዎችና በፍጥነት እያደጉ ያሉ የንግድ ተቋማት ያሏት ከተማ ናት። በመጀመሪያ ጊዜ አክራን የሚጎበኝ ኢትዮጵያዊ ከአዲስ አበባ በተለየ መልኩ የሚያስተውለው ግን ሞቃታማውን አየርና የባህር አካባቢ ድባብ ነው። አሁን ደግሞ ወደ ዋናው ጥያቄ እንምጣ። በጋና የሚኖሩ ኢትዮጵያውያን ህይወት እንዴት ነው እያልን በሰፊው እንመልከት። በጋና ያሉ ኢትዮጵያውያን ቁጥራቸው እንደ ጎረቤት ሀገራችን ኬንያ ወይም ኡጋንዳና ደቡብ አፍሪካ ከዛም ማለፍ ሲል እንደ አሜሪካ፣ ካናዳ ብዙም ባይሆን ነገር ግን በተለይ በአክራ ውስጥ ብዙ የኢትዮጵያ ማህበረሰብ ይኖራል። አንዳንዶቹ ለትምህርት፣ ሌሎቹ ደግሞ ለስራና ለንግድ ወደ ጋና ተጉዘዋል። የዕለት ተዕለት ህይወታቸው በአብዛኛው በአክራ ወይም ደግሞ በጋና ዋና ከተማ ዙሪያ ያተኮረ ነው። ጠዋት ወደ ስራ መሄድ፣ የከተማዋን ትራፊክ መቋቋምና በተለያዩ የስራ ዘርፎች ላይ መሳተፍ የብዙዎች ዕለታዊ ህይወት ነው። ከኑሮ ወጪ አንጻር ሲታይ ደግሞ በተለይ በጋና ዋና ከተማ አክራ ውስጥ የቤት ኪራይ ከፍተኛ ወጪ ሊሆን ይችላል። ጥሩ አካባቢ ላይ መኖር የሚፈልግ ሰው ከፍተኛ በጀት ሊያስፈልገው ይችላል። የኑሮ ወጪን ስንመለከት ጋና በተለይ በዋና ከተማዋ አክራ ውስጥ ከአንዳንድ የአፍሪካ ሀገሮች የበለጠ ውድ ልትሆን ትችላለች። የአገሪቱ ገንዘብ መጠሪያ ጋና ሴዲ ሲሆን አንድ ጋና ሴዲ በአሁኑ ጊዜ 14 የኢትዮጵያ ብር ያህል ይመነዘራል። አክራ ውስጥ ባለ አንድ መኝታ ቤት አፓርታማ ለመከራየት በወር ከ3000 እስከ 8000 ጋና ሴዲ ሊያስከፍል ይችላል። ይህም በኢትዮጵያ ብር ሲቀየር ከ43000 እስከ 115000 ብር ያክላል ማለት ነው። ከከተማው ማዕከል ርቀው የሚገኙ አካባቢዎች ግን ዋጋው ዝቅ ሊል ይችላል። ብዙ ኢትዮጵያውያን የቤት ኪራይ ወጪን ለመቀነስ ከጓደኞቻቸው ወይም ከቤተሰቦቻቸው ጋር በጋራ ተከራይተው ይኖራሉ። የምግብ ወጪና የመጓጓዣ ወጪ እንደ አውሮፓ ሀገሮች በጣም ከፍተኛ ባይሆንም ለአዲስ የሚመጣ ሰው አክራ ከጠበቀው በላይ ውድ ልትመስለው ትችላለች። በስራ ረገድ ደግሞ እንግሊዝኛ በጣም ወሳኝ ነው። የሀገሪቱ ዋና ቋንቋ ስለሆነ እንግሊዝኛ ጥሩ የሚናገር ሰው በቀላሉ ሊላመድ ይችላል። በዚህም ረገድ ኢትዮጵያውያን በንግድ፣ በትምህርት፣ በቴክኖሎጂና በዓለም አቀፍ ድርጅቶች ውስጥ እየሰሩና እየተንቀሳቀሱ ይገኛሉ። ብዙዎች ጋናን ለንግድ ምቹ እንደሆነች ይገልጻሉ። በተለይ የማስመጣትና የመላክ ወይም ኢምፖርት ኤንድ ኤክስፖርት ንግድ ላይ ለሚሰሩ ሰዎች ብዙ እድሎች አሉ። ከዚህ ባሻገር ኢትዮጵያውያን ወደ ሌላ ሀገር ሊጓዙ ሲያስቡ ከሚጠይቋቸው ጥያቄዎች አንዱ የሀገራችን ምግብ የት ይገኛል የሚል ነው። ይህንን ስንመለከት ብዙ ኢትዮጵያውያን የሚናፍቃቸው ነገር እንጀራ፣ ሽሮና የሀገራቸው ምግቦች ናቸው። ስለዚህም አንዳንዶቹ በቤታቸው እንጀራ ያዘጋጃሉ። እንደዚሁም ሌሎቹ ደግሞ ከሌሎች ኢትዮጵያውያን ይገዛሉ። ከማህበራዊ ህይወት አንጻር ጋናውያን በእንግዳ ተቀባይነታቸው የሚታወቁ ሲሆን ብዙ ኢትዮጵያውያን ከአካባቢው ህዝብ ጋር በቀላሉ እንደሚግባቡ ይናገራሉ። ነገር ግን ከቤተሰብ ርቆ መኖር፣ የባህል ልዩነቶችን መላመድና ከፍተኛ የቤት ኪራይ አሁንም በብዙዎች ፊት የሚቆሙ ፈተናዎች ናቸው። በመጨረሻ ኢትዮጵያዊ ሆኖ በጋና መኖር ችግሮች ያሉበት ቢሆንም ብዙ እድሎችን የያዘ ህይወት ነው።
በተለይ ለንግድ ለሙያ እድገትና ለአዲስ ልምድ የሚፈልጉ ሰዎች ጋናን እድሎች ካሏት የአፍሪካ ሀገሮች አንዷ ሊያደርጋት ይችላሉ። ነገር ግን እንደሚታሰበው ቀላል ባይሆንም በጋና ብዙ ዓመታት የኖሩና በአሁን ሰዓት በተለያዩ የንግድ ዘርፎች ተሰማርተው ስኬታማ የሆኑ ኢትዮጵያውያንን መመልከት የተለመደ ነው። በጋና ውስጥ ኢትዮጵያውያን ብዙ የሚኖሩት በዋና ከተማ አክራ ነው። በአክራ ውስጥ ግን በተለይ የሚታወቁ ሰፈሮች እነዚህ ናቸው። ኢስት ሌጎን ብዙ የውጭ ሀገር ሰዎች የሚኖርበት ውድና ዘመናዊ አካባቢ ሲሆን፣ ኮንቶንሜንትስ ደግሞ የዲፕሎማቶችና የባለ ሀብቶች ሰፈር ነው። ኤርፖርት ሬዚደንሻል ኤሪያ ደግሞ በአየር ማረፊያ አካባቢ ያለ ንጹህና ለመኖር ምቹ የሆነ አካባቢ ነው። ኦሱ ደግሞ ትንሽ በተለይ ንግድና መዝናኛ የበዛበት አካባቢ ሲሆን በብዛት ኢትዮጵያውያን የሚታዩት ግን በኢስት ሌጎንና በኮንቶሜንትስ አካባቢ ነው። ምክንያቱም ስራና የኑሮ ሁኔታ የተሻለ ስለሆነ። በእነዚህ አካባቢዎች በተለይ ኢስት ሌጎንና ኦሱ የኢትዮጵያ ሬስቶራንቶች አሉ። ነገር ግን በብዛት ብዙ የሚባሉ አይደሉም። ከጋና አጠቃላይ ምግብና ባህል ጋር ሲነጻጸር ትንሽ ቁጥር ናቸው። ኢትዮጵያውያን በብዛት በሚገኙበት ኢስት ሌጎን አካባቢ ግን እንዳልናችሁ ብዙ ኢትዮጵያውያን ሬስቶራንቶችና ካፌዎችን ከፍተው በዚህ አካባቢ ላይ ሲሰሩ ማየት የተለመደ ነው። በአጠቃላይ በጋና ለሚኖሩ ኢትዮጵያውያን ብዙ እድሎች ያሉ ሲሆን በዛ መጠን ፈታኝ የኑሮ ሁኔታዎችም ብዙዎች የሚጋፈጡት እውነት ነው። እናንተስ ከሰማችሁት አንጻር በጋና መኖር ብትችሉ ትሄዱ ነበር ወይ? በጋና ስትኖሩ የሚገጥሟችሁን እድልና ፈተና እንዴት ተረዳችሁት? አስተያየታችሁን በኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር፣ እንደዚሁም ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ። በሚቀጥለው በሌላ አገር ጉዞ የምንገናኝ ይሆናል። እስከዛው መልካም ጊዜን ተመኘንላችሁ።